ተመልካቾቼ እንደምን አላችሁ? ዛሬ የማሳያችሁ የቃሪያ ስንግ አሰራር ነው። ለቃሪያ ስንግ አሰራር የሚያስፈልጉኝን ነገሮች አዘጋጅቻለሁ፣ ሌሎችን ማለት ነው። ይህንን ግን መጀመሪያ ቃሪያውን እንዴት እንደምትመርጡና እንዴት ፍሬውን ማውጣት እንዳለብን አሰራሩን ላሳያችሁ ብዬ ነው ከእናንተ ጋር ማለት ነው። ስለዚህ መጀመሪያ ቃሪያን ለስጎ ስናዘጋጅ ማወቅ የሚገባን ነገር አለ። እንዴት ነው ለቃሪያ ያዘጋጀናቸው ወይም የከተፍናቸው ስጎዎችና ስልሶች ብዙ እንዲይዝልን ቃሪያው ከፍ ያለና መቀመጥ የሚችል መሆን አለበት። በአብዛኛው በአረንጓዴ ቃሪያ ነው እኛ የምንሰራው ማለት ነው። በሌላው እንግዲህ አይሰራም ማለት አይቻልም፣ ግን እኔ የምሰራው በዚህኛው ነው ማለት ነው። ስለዚህ አሁን ይሄን ቃሪያ እንዴት መሰላችሁ? ገበያ በምንወጣበት ጊዜ አንደኛ መልኩ የሚያምር ያልተጨማደደ እና ጥርት ያለ መልኩ የሚያምር ቃሪያ መግዛት አለብን። ከዛ ውጭ ግን ካጣን ሻል ያለውን ነው ገዝተን መጠቀም የምንችለው እንጂ ገና ያንን አላገኘንም ብለን ቃሪያ መብላት ስንፈልግ መተው የለብንም። ባለን መጠቀም እንችላለን። ንጹህና ቆንጆ ይሁን እንጂ የቁመቱ የውፍረቱ ጉዳይ ምንም ማለት አይደለም ማለት ነው። ስለዚህ አሁን እኔ ያለኝ ቃሪያ ይሄ ነው። አሁን ቃሪያ ስንግ መስራት በምፈልግበት ጊዜ ካለኝ ቃሪያ ውስጥ ምን ያህል እሰራለሁ፣ ለምን ያህል ሰው እሰራለሁ ብዬ ነው ማሰብ ያለብኝና እናንተም እንደዛ ነው የምታስቡት። ምክንያቱም ይሄ ወዲያው የሚበላ ነው፣ ብዙ መቆየት የለበትም። ስለዚህ አሁን ቃሪያዬን ስመርጥ ቆንጆ መሆኑን አይቻለሁ። ካሁን በኋላ አቀማመጡን ነው የማየው። ምክንያቱም እንደዚህ በደንብ የማይቀመጥ ከሆነ እና የቃሪያው ውስጡ የምከተው ነገር በትክክል ይዞልኝ ቁጭ ካላለ ሊፈስ ይችላል። ስለዚህ ቃሪያ ቦታ መያዙን አረጋግጣችሁ ነው ስትገዙ ማለት ነው። እንደዚህ በዚህ ይቀመጣል፣ በዚህ ይሄ ቆንጆ ነው፣ እንደዚህ እያላችሁ ትመርጡና ቃሪያው ይገዛል ማለት ነው። ከዛ በኋላ ቃሪያው ውስጥ ያለው ፍሬ ይወጣል። ስለዚህ አሁን ቃሪያን አስቀምጥና በየት በደንብ መቀመጥ እንዳለበት ካረጋገጥኩ በኋላ እዚህ ጋር መቁረጥ አለብኝ ብዬ ወስናለሁ። እኔ አሁን ይሄው ቃሪያ በደንብ ቁጭ ብሏል። እዚህ ጋር ብቆርጠው እና ፍሬውን ባወጣው ቆንጆ ነው የሚሆነው። ስለዚህ ቃሪያችሁን እንድትይዙና ትልቅ ቢላዋ አይመችም። ለዚህ ነው ሁለቱንም ያቀረብኩት እንድትለዩት ማለት ነው። እና በትንሽ ቢላዋ በጫፉ መጀመሪያ እዚህ ጋር ትንሽ አግድም ቆረጥ ታረጋላችሁ። ከዛ በኋላ ይሰነጠቃል እንደዚህ ማለት ነው። እንዴት አዞሩና እዚህ የሰነጠቅኩት መሃሉ ላይ ቀስ ብላችሁ እንደዚህ ይደረጋል። ከዛ ከፈት አደርጋለሁ እና እዚህ ጋር ቀስ ብዬ ይቺ አሁን በጣም እንዳይሰነጠቅ ይረዳልኛል ማለት ነው። መጀመሪያ እዚህ ጋር ሰነጠቅኳት ተጠንቅቄ እዚህ ጋር ቆርጥ አደርጋለሁ። ፍሬው ይታወቀኛል ማለት ነው። ከዛ በኋላ አሁን እንግዲህ እጄ ንጹህ ነው። እኔ ታጥቤ ነው የቀረብኩት። ንጹህ መሆን አለበት ስለማይበስል። ይችን እንድትይዛችሁ ይሄኛው እንዳይሰነጠቅባችሁ በመጠበቅ ቀስ ብላችሁ ይችን ውጥት እንደዚህ አሁን እጄ እንደዚህ እዛ ጣቴ የማይጠርግልኝ ካለ በቢላዋ ጫፍ እንደዚህ ይደረግና ፍሬውን በደንብ እናወጣለን። በቃ ወጣ ማለት ነው። እንደዚህ እናደርግና የምንፈልገውን ቃሪያ ብዛት ያህል እናዘጋጀዋለን። በዚህ መልኩ ነው የምታዘጋጁት። ይችን ላሳያችሁ ብዬ ነው። አሁን የሚያስፈልጉትን ነገር አንድ ላይ አቀርብና አሳያቸዋለሁ። እንገናኛለን። ቃሪያውን ሰንጥቄ ጨርሻለሁ። አሁን ለስንግ ስራ ምን እንደሚያስፈልገን አሳያቸዋለሁ ማለት ነው። እና እናያለን። እዚህ ጋር የደቀቀ ቃሪያ፣ ደቆ የተከተፈ ቀይ ሽንኩርት፣ ደቆ የተከተፈ ቲማቲም፣ የወይራ ዘይት፣ የተጨመቀ የሎሚ ጭማቂ፣
ጨው፣ የተሰነጠቀ ቃሪያ። እንግዲህ ስንግን የመሳሰሉትን ለመስራት የሚያስፈልጉትን ነገሮች አሳይቻቸዋለሁ። እነዚህ ናቸው ማለት ነው። አሁን እንደ ቅደም ተከተላቸው እንሰራለን። ተከታተሉኝ። ወደ ምድጃ እንሄዳለን ማለት ነው። ምክንያቱም ለምንድን ነው ምድጃ ጋር የምንሄደው? ስንግን በተለያየ መንገድ ላሳያችሁ ስለፈለኩኝ በስጎ እንዴት አድርጋችሁ እንደምትሰሩ ለማሳየት ስጎውን መስራት አለብን። ስለዚህ ስጎውን አብረን እንሰራለን፣ አሳያቸዋለሁ ማለት ነው። ድስት አዘጋጅቻለሁ። እሳቱን ለኩስና መጀመሪያ ዘይት ይጨመራል። ከዛ በኋላ ቲማቲሙን እጨምራለሁ። ይሄንን ውሃው እስከሚመጥ ድረስ አቁላለዋለሁ ማለት ነው። ትጠብቁኛላችሁ። አሁን ሽንኩርት እጨምራለሁ። ቲማቲሙ መጥቆር የለበትም። ውሃው ብቻ እንዲመጥ ነው። ከፍተኛ እሳት ላይ ነው የምታደርጉት ስትሰሩ ማለት ነው። እና ሽንኩርት እንዳስፈላጊነቱ ጨምራላችሁ። እንዳንሰው ቲማቲሙ በርከት ይላል። ስለዚህ ቶሎ ቶሎ አሁንም አማስላለሁ። ጨው ጨመራ። ጨው ማነስ የለበትም። ትንሽ በሰል አደርገዋለሁ። እሺ ብዙም አልቆየሁም። 1 ደቂቃም አይሞላም። እሳቱ ግን ከፍተኛ ላይ ነው ያለው። ምክንያቱም ጣዕሙ የበሰለ መምሰል የለበትም። ስለዚህ ጨው ትክክል ነው። እሳቱን አጠፋና ስጎውን እቃ ላይ ገለብጠዋለሁ ማለት ነው። እንገናኛለን። ስጎውን እንዲቀዘቅዝ አስቀምጫዋለሁ። መቀዝቀዝ አለበት። በትኩሱ ከሰራን ቃሪያውን ሊያበስልብን ይችላል። ስለዚህ ቀሪውን ወይም ደግሞ ሌላውን እንሰራለን ማለት ነው። እና ቃሪያ እጅን ሊያቃጥል ስለሚችል በተለይ አንዳንድ እጅ አይችልም። ስለዚህ ለንጽህና የሚሆን ለምንም በጓንት መጠቀም ይቻላል፣ ለሚፈልግ ሰው ማለት ነው። እና አሁን ስራችንን እንጀምራለን። እንግዲህ አንደኛው መንገድ ማለት ነው የተከተፈ ሽንኩርት እንጀምራለን። ይሄ ለአንድ ቃሪያ ይበቃኛል ብዬ ገምታለሁ። በግምት ነው የሚሰራው። ከዛ በኋላ ጨው ትንሽ፣ ጨው ማስታወቅ አለበት። ቃሪያ ስለሆነ የማቃጠሉንም ይደብቃል ጨው። ዘይት መብዛት የለበትም። ፍስስ እያለ ስንሞላ እንዳያዘጋጅ። አሁን የፈለገ ሎሚ ጭማቂ መጨመር ይችላል። ሽንኩርቱ ጥሬ ስለሆነ ነው እንጂ ሌላ ችግር የለውም። ባይጨመርም ማለት ነው፣ እንደ ፍላጎት ነው። ስለዚህ በደንብ ይዋሃዳል። እኔ አሁን በእጄ ነው የሚመቸኝ፣ በማንኪያ ጊዜም ይወስዳል። ስለዚህ አሁን ይችን ሽንኩርት አዘጋጅቻለሁ። ለዚች ሽንኩርት የምትሆነኝን ቃሪያ አነስ ያለችው ሽንኩርቷ ትንሽ ስለሆነች ገምታለሁ። ሽንኩርቱ መልቶኛል፣ ግን ያን ያህል ለእናንተም እንዳሳያችሁ ብዬ ነው። ምክንያቱም የሽንኩርቱ መጠን ነው የሚወስነው ማለት ነው፣ የቃሪያውንም ብዛት እና የፍላጎት ጉዳይ። እንደዚህ እንጠቀጥቃለን። በቃ አሁን
እንዲች እናደርግና ዝርክርክ እንዳይል አሳምረን እዚህ ጋር ቁጭ ታደርጋላችሁ። በቃ አሁን ይሄ በሽንኩርት ሰራን ማለት ነው አንደኛው መንገድ። ሁለተኛው መንገድ ደግሞ ብዙ ጊዜ ለስጎ ያምሩንና የምንገዛቸው ቃሪያዎች በብዛት አያቃጥሉ። ስለዚህ ምንድነው ዘዴ መጠቀም ያለብን ማለት ነው። የሚያቃጥሉ ቀጫጭን ቃሪያዎች አሉ። ለምሳሌ እንደዚህ አይነት ቃሪያዎች፣ እነዚህ አሁን በጣም ያቃጥላሉ እና እነዚህ ነው አድቅቄ የከተፍኩት። ለምንድነው ይሄኛው በጣም ስለማያቃጥል የሚያቃጥል ስንቅ ቃሪያ ደስ ስለሚልና ስለሚያስፈልግ እንደዛ እንዲሆን የማቃጠሉን ከዚህ እንዲያገኝና ብዙ ቃሪያና ውበት ያለውን ደግሞ ለመጠቀም ለዓይናችንም ለመብላት ደስ ስለሚል አብሬ ከሽንኩርቱ ጋር ቀላቅዬ እሰራለሁ ማለት ነው። እና እናንተም እንደዛ እንድሰሩ ነው። ምክንያቱም ይሄ አሁን መልኩ ያምራል እንጂ ለስንቅ ቆንጆ ነበረ እና እንደው ውሃ ውሃ ነው የሚለው ብለን ከምንተው የሚያቃጥል ቃሪያ እንሰጠዋለን። ከዛ በኋላ ስንጋችን እንሰራለን ማለት ነው። አሁን ሽንኩርት እጨምራለሁ። ቃሪያ፣ ጨው፣ የሎሚ ጭማቂ ከፈለጋችሁ፣ ዘይት፣ አሁንም እንዳይበዛ። ከዛ በኋላ አሁን ይሄን ነገር እንታለሁ ለትልቁ ይሆነኛል። ጫን ጫን ባዶ እንዳይሆን ሁሉም ጋር እንድትዳረስ እንደዚህ እዚህ ጫፍ ላይም ባዶ እንዳይሆን አሁንም መዝረክረክ የለበትም። እናሳምረዋለን ማለት ነው። ስናስቀምጥ እንዲቻከል እናስቀምጣለን። ሁለት አይነት ሰራን ማለት ነው። እና አሁን ደግሞ ስጎዬን አይና ቀዝቅዞ ከሆነ የሚቀጥለውን እንሰራለን፣ እንገናኛለን። እሺ አሁን የሚቀጥለውን አሰራር አሳያችኋለሁ። እንግዲህ ይሄ አሁን የምሰራው አሰራር እንዲሁም ለእንጀራ መብለያ ይሆናል። ውሃ ጨምራችሁም ሆነ ሳይጨመር ማለት ነው። እሱ ነው ማሳያችሁ። እና ይሄ የተከተፈ ሽንኩርት ታዘጋጃላችሁ። ከዛ በኋላ ቃሪያ ድቅቅ ብሎ ይከተፋል። እንዳስፈላጊነቱ ትጨምራላችሁ ማለት ነው፣ እንደምትፈልጉት። ዘይት፣ ሎሚ ጭማቂ፣ ጨው፣ ከዛ በኋላ ይለወሳል። በደንብ ሽንኩርቱና ቃሪያው ከተዋሃደ በኋላ እንዲህ ሰርታችሁ ቆንጆ ሽሮ ወጥ ሰርታችሁ ከሽሮ ጎን እንዲህ ተደርጎ እየተጨመረ ይበላል ማለት ነው። ከተፈለገ ከሌላም ጋር መብላት ትችላላችሁ። በዚህ መልኩ በቀላሉ ማዘጋጀት የምትችሉትና ጊዜ የማይፈጅ ምግብ ነው። የሚቀጥለው ደግሞ ምንም ልዩነት የለውም። ልዩነቱ ምንድነው? የውሃ መኖር አለመኖር ብቻ ነው። ይሄንን ውሃ እዚህ ላይ ተጨምሩና ብዛት እንደፍላጎት ነው። ምን ያህል እንጀራ ያባላኛል ነው።
ስለዚህ አሁን ጨው ሊያንሰው ይችላል፣ ውሃ ስለጨመርኩበት ማለት ነው። ትንሽ ትጨምራላችሁ እና የጨውን መስተካከል ትቀምሳላችሁ። ዘይት የምትወዱ ከሆነ ትጨምራላችሁ። ለእኔ አሁን ይበቃኛል ይሄን እና እንዲህ ካረጋችሁ በኋላ ወጥ በሌላችሁ ጊዜ እንጀራ ካለ ወይም ደግሞ በዳቦም ቢሆን ራስ አድርጋችሁ ለመብላት ከፈለጋችሁ በዚህ መልኩ መጠቀም ይቻላል። ቃሪያን በተለያየ መንገድ ለማባያነት መጠቀም ትችላላችሁ ማለት ነው። እና ይህንን ነው እንግዲህ ያሳየኋቸው። አሁን ወደሚቀጥለው ስራችን ነው የምንሄደው። አሁን የመጨረሻውን እሰራለሁ። እንዳይንጠባጠብ እንደዚህ ጠጋ ይደረግና በማንኪያ ጭምር ሞልቷል። ሊፈስ ነው። እንደዚህ እናሳምረዋለን። ዛላ እዚህ እናደርግና ቁጭ። አሁን 3 አይነት ሰራ ማለት ነው። ስጎ ብዙ ስላለኝ እጨምራለሁ ይሄንን ማለት ነው። ማንኪያው ይጫነዋል። ውስጡ ባዶ የሚሆነበት ቦታ የለም፣ ይታወቀኛል ማለት ነው በማንኪያው። ስለዚህ እንድቻ ሳመረና አሁንም አስቀምጣለሁ። ከዛ እንደዚህ አስቀምጣለሁ። ይሄኛው ተረፈኝ ምን ላድርገው? ከተፈለገ ለሚቀጥለው ጊዜ ፍሪጅ ታስቀምጡና ትሰንጋላችሁ ማለት ነው። ትሰንጉበታላችሁ። ይሄ ፍሪጅ ይቀመጣል። እንግዲህ የተረፈውን የተሰነገ ቃሪያ ከምታስቀምጡ ስጎ ቢቀመጥ ነው የሚሻለው። ወይም ደግሞ የተከተፈ ቃሪያና ሽንኩርት ካለ እሱንም ለየብቻ ፍሪጅ ውስጥ ታስቀምጡና በሚቀጥለው ቀን ወይም ደግሞ ስንግ መስራት በምትፈልጉበት ጊዜ ሰርታችሁ መጠቀም ትችላላችሁ። ይሄ የተሰነገው ቃሪያ ለብዙ ሰዓታት ከቆየ ውበቱ ይቀንሳል። እንደገና ወደ ውሃማ ነገር ይሆናል። እኔ ሳየው ማለት ነው። ሲተርፍም ፍሪጅ እናስቀምጠው ስትሉት እንደዛ ነው የሚሆነው። በእርግጥ ደስ ካለ አይበላም ማለት አይደለም። በዛ መልኩ መጠቀም ትችላላችሁ። እንግዲህ ተመልካቾቼ የዛሬው የቃሪያ ስንግ አሰራር ጨርሻለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ፣ ደህና ቆዩ።